ወድሻለሁኝ ስትወራረሱ እኔም ደህና ነኝ አልባለኝም ብዙ እኔም ደህና ነኝ እንዳልየማ ደህና ነኝ የመሰለች ልጅ ወሸላጣ በመሰቃየት አንድ ወንድ ልጅ ልቡን ቀልቡን የምትገጭው እሺ በማለት ብቻ እሺ ካልሽልኝ ምሳሌ ማን እዚህ ፍራጋ ወደኛ ጋር ልሄድ ነው ካለሽ አንድ ወንድ ልጅ ለምን ብለሽ ተከራከሪ ልቡን እሺ ቀልቡን የምትገጭው እሺ በማለት ብቻ ከሰቲው 2 ደቂቃ አይቆይም በቃ ሂጂ እሺ ደርሰሽ እሺ ካልሽ እሺ ማለትሽ ነው ከገደለ ትገጭው አይ ካልልኩ ብለሽ ጓብቲ ምሳሌ የጠልመን ማሜ እዚህ እንትና ጋር ወደኛ ጋር ልሄድ ነው ካለሽ ገዳይ ነው ሁሌም እሺ ያንበረከካል ሁሌም እሺ ተከራከሪ እሺ ህይወትን ትዳርን ያስከተለው 2 ደቂቃ አይቆይም እሺ በቃ ሂጂ እሺ ደርሰሽ ነው ቀጥይ እሺ ማለትሽ ነው ከገደለ አይ ካልልኩ ብለሽ ጓብቲ የጠልመን ሲይ ደግሞ ማፍቀረሽ ይጠልሽን ሳይሆን ሁሌም እሺ ተጸጸችበት ሳይሆን ሁሌም እሺ ያንበረከካል ሁሌም እሺ ፍቅርን ያለ ገደብ ሊሰጥሽ የሚገባው ፕሬዝዳንት ያስቀምጠን ያፈቀርሽው ኩሪበልሽ እሺ እሺ ማለትሽ ቀጥይ ያፈቀርሽው ሰው ትክክለኛ የሚገባሽን ሰው ነው ደግሞ ማፍቀርሽ ይጠልሽን ሳይሆን የምትጸጸችበት ሳይሆን ኦሪጂናል ፍቅርን የሚያውቅ ፍቅርን ያለ ገደብ ሊሰጥሽ የሚገባው ፕሬዝዳንት ማሜን ያፈቀርሽው ኩሪበትሽ እሺ ልብሽ በጣም ነው የሚያምረው በነገራችን ላይ እንደዚህ ሳይሽ እንደውም ሳሩን ነች ትዝ የምትለኝና ከሳሩን ጋር የሆነ የሚቀራረብ ነገር አላችሁ አይደል? ሳሩን የራሷ የሆነ ስትራክቸር ይኖራታል ግን እኔ በልቃታለሁ ስለዚህ አሳይና እንየው እስኪ አንዴ ይዞራለን እሺ መጀመሪያ ሲጀመር እድሜ ቁጥር ነው ማንነታችን አይገልጽም እድሜ እኔ አልፈራም አትፈሪም ስለዚህ አሁን ትነግሪኛለሽ ማለት እኔ 19 ዓመቴ ነው ሁላችንም ማስመሳዮች ነን ሁላችንም እዚህ ጋር ያለነው ውስጣችን አሯል የመሰለች ልጅ በመሰቃየት በጣም ያሳዝናል لين واستملك بهاي تورالقا ببهاي تورالقا اندتي نغن لليت وا ሶስት ጊዜ ዋ ብዬ ነው የምለው ና ኒያ ከኔ ጋር ከተጣላ እኔን ካጣ አድርጉትም ስለሚያውቅ ከአንድም 3 ንገረኝ ምላጭ ነበር ዋጠብኝ ሙሉ ፓኬት ምላጭ ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሙሉ ፓኩን ምላጭ አለ አይደለ አንድ ፍሬ አይደለም እና አለም በኩል እንዳነሳው አላውቅም ሙሉ ፓኬት እንደዚህ ስብርብር አድርጎ ነበር አፍ ውስጥ የከተተው ማን ተናገር መልስ አልፈልግም ማን አቤት ግባ ታዲያ ሰላም ነው አይደል እንዴ ነው አማን አለ ቁጭ በል እሺ አማን ሰላም ነው ታውቃል በአሪፍ ሰዓት ነው የመጣው በእውነት አፍታለ አለው በቃ አሪፍ ነው እንደውም ዛሬ እስኪ እኔ ጋር ምሳል ጋብዝ በእናትህ እኔ ጋር ምሳል ጋብዝ ኧረ ችግር የለም ልደውልላት ኧረ ቆየልኩ ከተገናኘን ራስ ባለቤትን አታውቃትም በነገራችን አዎ ምሳል ዛው እየበላን አስተዋውቃለሁ እሺ ደህና ነህ አለውልህ ኧረ በለ ሄሎ ሚሚዬ ምንድነው? አይው አንድ ጓደኛዬ ጋር ልንመጣ ነው አሪፍ ምሳ ሰርተሽ ጠብቂኝ ለራሷ ማደሪያ ያላት 10 አህያ ይዛ መጣች አሉ ኮተትህን ጀሌዎችን እየሰበሰብክ ነው
ምን ነው? አይ ገበያ ይወጣል እኮ አለች። ችግር የለውም በቃ በሌላ ጊዜ በቃ እዚሁ ልጋብዝ። በሌላ ጊዜ እኮ እንገናኛለን። እዚሁ ልጋብዝ። ገበያ ይወጣል አለች። ጎበዝ ናት። ቲቸር አቤት። እንካማ ያዘው። ምንድን ነው? ያዘው ዝም ብለህ እሺ በለኝ ቲቸር። እኮ ምንድን ነው? ያዘው እንካ በቃ ያዘው ቲቸር ያዘው። እና ይሄ ምንድን ነው ታዲያ? አባቴ እየመጣ ነው ስለኔ ሊጠይቅህ ነው። ጎበዝ ተማሪ ነው በድልኝ ቲቸር የዛሬ ቲቸር ይበልናት እና ይሄን ለያዘው ያንን ያዘው በቃ ያንተ ነው ቲቸር እንደ የዛሬ ቲቸር የት ነው አባትሽ? እዚህ መጥቷል። ግባ ባለው መጥቷል። እሺ ግባ አባቴ። እሺ ሰላም ነው። ሰላም ነው። እንዴት ነው? የዳንኤል አባት ነው? አዎ ነኝ። አዎ እንዴት ነው? በጣም ጎበዝ ልጅ ነው። አረ በጣም ይሰቅላል። ፈተና ራሱ ያነባል። የቤት ስራ በቃ ሰርቶ ነው የሚመጣው። ራሱ እዚህ ያሉት ተማሪዎች ከሱ ነው የሚሰሩት። እሱ ነው ስፔሻል መርጬ ፈተና የምፈትነው እፊት አድርጌ ማለት ነው። ቤት እኮ መጥቶ አይዘጋም። በቃ ክላስም አይዘጋም። በቃ አይዘጋም እኮ ቤት እኮ ሳይው በቃ ምንም ጸጥ ሲል አሁን አንዳንድ ተማሪ አያነብም። በተፈጥሮ ያንተ ልጅ የተለየ ነው።